ኮንፊደንስ ያላቸው ሰዎች የሚደነቁትን በዛ ነው። ኤሌመንተሪ በሉት በቃ ብዙ ተማሪ አይናገርም። ኮንፊደንሱ ከሌላችሁ ኮሚኒኬሽን ስኪል ከየትም ነው የማይመጣው። ስትራመዱ ያስፈልጋችኋል። ኮንፊደንስ ማስፈልግበት አታለ ተብሎ ማስታወስ ፍሬሽማን ላይ ሌላ ምንም ወይ የለው። ሄይ እንዴት ናችሁ? ሁሉ ሰላም መሳይ ነኝ። እንኳን ወደ ቻናል መጣችሁ። ዛሬ ደግሞ በሌላ ሀሳብ እንግዲህ ተመልሼ መጥቻለሁ። ያም ሀሳብ ምንድነው? ተምኔሉ ላይ እንደተመለከታችሁት ኮንፊደንስ ነው። በመጀመሪያ ልንገራችሁ እንደ ተማሪ ይሄን ቪዲዮ ሪከርድ ላድርግ እንትን ስል እንደ ተማሪ በጣም ከአብዛኞቹ ተማሪ ኮንፊደንት ሆኜ ልነግራችሁ የምችለው ነገር በጣም ከአብዛኞቹ ተማሪ ይሻላል የኔ ኮንፊደንስ። ለእናንተ ለመናገርም እንዲህ ብታረጉ እንዲህ ነው ለማለትም የደፈርኩት ለዛ ነው። በጣም ከአብዛኛው ተማሪ ይሻላል በደንብ። እና ዛሬ ስለ ኮንፊደንስ ነው የምናወራው። ኦኬ፣ ስለ ኮንፊደንስ እናወራለን። እንግዲህ እንደ ተማሪ ነው የምንወያየው። ኦኬ፣ ተማሪ ያልሆናችሁ ሰዎች ይሁን ኢትስ ኦኬ፣ ለእናንተ የሚሆን ነገር አይጠፋም እንዳትወጡ። ግን አብዛኞቻችን ተማሪዎች ስለሆንን በቻናል ላይ የምንገናኘው እንደ ተማሪ ነው የምናወራው። እና ኮንፊደንስ አንደኛ ነገር ምንድነው ሁላችንም እናውቃለን። ግን ለመግቢያ ያህል ምንድነው ካልን የሆነ ነገር ለማድረግ አለመፍራት ሳይሆን የሆነ ነገር እየፈሩ ማድረግ ነው። ኮንፊደንስ ነው በቃ አለመፍራት አይደለም። ባይዘው የሆነ ሰው የሆነ ነገር ሲያደርግ ጎበዝ ናት ጎበዝ ነው ምናምን የሚባለው እኛ አልፈራም ብለን ነው የምናስበው። ባይዘው ኮንፊደንስ ያላቸው ሰዎች የሚደነቁትን በዛ ነው። ፍርሃታቸው አይታይባቸውም። ኦፍኮርስ ፈርተዋል እኮ በውስጣቸው በጣም ኦቨርቲንግ እያደረጉ ነው። እንደዚህ ቢሆንስ፣ እንደዚህ ቢፈጠርስ፣ እንደዚህ ቢሆንስ እያሉ ነው። ግን ፊታቸው ላይ ያንን አታዩም። ፍርሃታቸው አይታወቅባቸውም። እና ኮንፊደንስ ማለት ያ ነው በቃ አለመፍራት ሳይሆን እየፈሩ ማድረግ ነው። ኮንፊደንስ አለቀ። እና ኮንፊደንስ ይሄ ነው። ሌላ ዲቴይል ነገሩን ታውቁታላችሁ። ግን እንዴት እናምጣው ይሄን ኮንፊደንስ የሚለውን ነገር ነው ዛሬ በደንብ ሼር አድርጋችሁ የምፈልገው። እንዴት አሁን የሚያስፈልጋችሁ እንዴት እናምጣው ከሚለውን ቀድሜ የሚያስፈልገን የቱ ጋር እንደሆነ በደንብ ነው። አንደኛ ነገር ፕሬዘንቴሽን ላይ ያስፈልገናል። እንደገና ደግሞ ጀስት እንደ ኮርስም ይሁን እንደ ዝም ብሎ ጊዜ እንደማሳለፍም ይደረግ ብቻ እኛ በአሁኑ ሴሚስተር ወስደናል። እንደ ኮርስ አይደለም በእርግጥ ግን እንደሆነ 2 ክላስ ነው 3 ክላስ እንደዛ ነገር እናወራለን። መምህሯ እኛ እንድናወራ የሚያደርጉ ነገሮችን ነው እዛ ጋር የምታደርገው። የሆነ ነገር ትነግረናለች፣ የሆነ ነገር ትነግረናለች፣ ታስተምረናለች ምናምን ነገር። ከዛ በኋላ እኛንን እንድንናገር ቦታው ለእኛ ክፍት ይሆንልናል ማለት ነው። እና እዛ ጋር በቃ ኤሌመንተሪ በሉት በቃ ብዙ ተማሪ አይናገርም። ይህ በጣም የተወሰነ ተማሪ ነው የምር ሀሳቡ የሚገልጸው እንጂ የሆነ ይለፈኝ አይነት ነገር የሆነ ብዬው ቶሎ ልለፍ ይውረድልኝ እንደማለት ነው። እድሉን አይጠቀሙትም አብዛኞቹ ተማሪዎች። እና እንደዚህ አይነት ነገሮች ሲኖሩ እናንተ ማውራት መናገር ያለባችሁ ታይም ሲኖር ምናምን ኮንፊደንስ እዚህ ጋር ያስፈልጋችኋል። ፕሬዘንቴሽን እንደዚህ አይነት ታይም ላይ ያስፈልጋችኋል። ስትራመዱ ያስፈልጋችኋል ኮንፊደንስ። አሁን የምር ካፌ ብቻቸውን የማይሄዱ ልጆችን አታውቁም? እንደዛ አለ አሁን ስትራመዱ ብቻ በኤቭሪቲንግ ባይዘው ኮንፊደንስ ኢዝ ኤቭሪቲንግ። የትም ቦታ ያስፈልጋቸዋል፣ የትም ቦታ ማለት ነው። እና ያስታውቃል ደግሞ የሆነ ኢንሴኪዩር ስትሆኑ የሆነ ፍርሃት ሲኖራችሁ ምናምን ያስታውቃል። እና ኮንፊደንስ ሰዎችን በደንብ ነው የሚያስታውቁት። እና የትም ቦታ ያስፈልጋቸዋል። ማስፈልግበት ቦታ አለ እንዴ? ኮንፊደንስ ማስፈልግበት ቦታ አለ። ለማንኛውም ይሄ ቦታ ያስፈልገናል። እናንተ ታውቁታላችሁ ይሄን ቤት እንደሚያስፈልገን። ኤኒዌይስ ግን እንዴት እናምጣው ይሄን ኮንፊደንስ? እሺ ኦኬ፣ ይሄን ነገር ስላችሁ ቅድም ኮንፊደንት የሆኑ ሰዎች ፍርሃታቸው አይታወቅባቸውም አልኳቸው አይደለ? እየፈሩ ነው። ኦፍ ኮርስ ለምሳሌ አሁን እኔ ኮንፊደንስ የለኝም እንበል፣ ብዙ ኮንፊደንስ የለኝም እንበልና እኔ እንዴት ነው ኮንፊደንስ የምገነባው ካልኩኝ ልክ እየፈሩ እንደሚያደርጉ ሰዎች እየፈራው ማድረግ አለብኝ ማለት ነው። በቃ ሌላ ምንም ወይ የለውም። የሆነ ብሬክ ዳውን አድርገን በትንንሹ ነገር ልነግራችሁ እችላለሁ። ግን
እንዲ አጠቃላይ ሐሳቡ እየፈራንም ማድረግ ነው፣ ሌላ ነገር የለውም። እና ለምሳሌ አሁን ምንድን ነበረ 3 ሰከንድ ሩል ካወቃችሁት 3 ሰከንድ ሩል የሚባል ነገር አለ። 3 2 1 ብላችሁ በቃ የሆነ ነገር አክሽን መውሰድ እና ላይክ ባንዴ ስለምታደርጉት አታሰላስሉም፣ አእምሯችሁ አይቆይበትም። እንዲህ ቢፈጠርሽ ምናምን ብሎ ኦቨርቲንግ የሚያደርግበት ጊዜ አይኖረውም ማለት ነው። እና 3 ሰከንድ ሩልን መጠቀም ትችላላችሁ። ላይክ ብሬክ ዳውን እያደረግነው ስንሄድ ስለሱም ነግራችኋለሁ ኋላ ላይ። ግን ለምሳሌ አሁን ፕሬዘንቴሽን አላችሁ እንበል። ፕሬዘንቴሽን አላችሁ እና አብዛኛው ጊዜ በግሩፕ ነው የሚሰጠው ፕሬዘንቴሽን። በግሩፕ ሲሰጥ የሆነ ሰው ነው የሚያቀርበው አይደል? ፕሬዘንቴሽን ባይ ዘ ዌይ ግሩፕ ላይ በግሩፕ ፕሬዘንቴሽን የሚያደርግ ሰው ካስፈለገ እኔ ነኝ በእርግጠኝነት። የምሬን ነው የምላችሁ። ዳትስ ዋይ አሁን ላይ ኮንፊደንት ነኝ ብዬ እየነገርኳቸው ያለሁት። የሆነ ሰዓት ላይ የተሳቀብኝ ሰዓት አለ። ደንብ ነው ማስታወሰው። ፍሬሽመን ላይ የተሳቀብኝ ጊዜ አለ። ላይክ ኢትስ ኦኬ እንደዚህ ደስ ያለፍኩበት ጊዜ አለ። ግን በደንብ እርግጠኛው የምነግራችሁ ሃይ ስኩል ላይ ፍሬሽማን እያለሁኝ እንደዛ ባይሳቅብኝ ኖሮ ስቲል አሁን ላይ ፕሬዘንቴሽን የማድረግ ኮንፊደንሱ አይኖረኝም ነበር። ተማሪ ፊት ቀርቦ የማውራት ምናምን የምሬ ነው የምላችሁ አይኖረኝም ነበር ጭራሽ። ኦፍኮርስ በተለያዩ መድረኮች ያገኘሁት የሆነ እንትን አለ፣ ግን ተጠቅሜው ነው እነዛ መድረኮችን ራሱ ሲሰጠኝ እሺ ብዬ ተቀብዬ ነው። የእናንተ ችግር ደግሞ አትቀበሉም፣ ምንም አይነት መድረክ አትቀበሉም። ምንም አይነት ቦታ ሲሰጣችሁ ላይክ አክት አታደርጉም ስላችሁ የሆነ እንዴት ነው እኔ አሁን በደንብ ነው የምጠቀመው። የሆነ ተሰብስበ ምናምን ግሩፕ ላይ የማውራት እድል ከተሰጠኝ ላይክ እንደ ኮንፊደንት ሰው ነው የምናገረው። የሆነ ፍርሃት ቢኖረኝም አሁን ባይዘወይ በትንሽ ግሩፕ መሀል ምንም አይነት ፍርሃት ነው የሌለኝ። ምናልባት ትልቅ መድረክ ትልቅ ቦታ ላይ ምናምን ምቆም ከሆነ ገጣሚ እንደሆንኩኝ ታውቃላችሁ መሰለኝ ታውቃላችሁ። እና እንደዚህ አይነት ግጥም ማቀርብበት ምናምን ቦታዎች ላይ ስቆም እንዲህ ብዙ አይነት ህዝብ ሲኖር ላይክ ከድሮ አንጻር አሁን በቃ ውስጥ እየጠፋ ነው ፍርሃቴ። እና ላይ በጣም ኖርማል ነገር ሆኖልኛል። እኔ በብዙ ህዝብ መሀል ቆሞ መናገር፣ በብዙ ህዝብ መሀል ቆሞ ግጥሜን ማቅረብ ፕራክቲስ በደንብ ካላረኩት የራሴን ግጥም ፕራክቲስ ካላረኩት ነው እንጂ ትንሽ እንዳይበላሽብኝ ምለው እንጂ ከህዝቡ ጋር ምንም አይነት እንትን ችግር የለብኝም። አቀርባለሁ፣ አወራለሁ። ማውራትም ከሆነ ግጥምም ከሆነ ላይክ እንደ ክላስ ፕሬዘንቴሽን የሆነ ነገር ማስተማርም ከሆነ አድርገዋለሁ ያንን ነገር። እና ባልቀበል ኖሮ ያኔ የሆነን መድረክ ባልቀበል ኖሮ የሆነን መድረክ ቆይ እኔ ቆማለሁ፣ እኔ ፕሬዘንቴሽኑን እኔ ለራሴ ወስዳለሁ ምናምን ባልን ኖሮ አሁን ምንም ነው ማይኖረው። ምንም ነው ማይኖረው አሁን ላይ ማለት ነው። እና ባጭሩ ምን ለማለት ፈልጌ ነው፣ እድላችሁን ተጠቀሙ። የሚሰጣችሁን እድል የሆነ ነገር አቅርቢ ስትበይ ወይኔ ምናምን ስላችሁ ፍርሃቱ አለ፣ ግን የሆነ እንደ ግዴታ አትውሰዱት፣ እንደ እድል ውሰዱት። በቃ እንደ እድል ቁጠሩትና አቅርቡ። ፕሬዘንቴሽን ውሰዱትና አቅርቡ። ኮንፊደንስ እንደዛ ነው የሚመጣው። እና ደግሞ አሁን የሆነ መሰረት ሳይኖረው ዝም ብዬ የማወራው ነገር እንዳይሆን አንድ ነገር ልበላችሁ። ይሄ ሁሉ ነገር ግን የሆነ ወደፊት ላይ እናንተን የተሻለ ሰው አድጋችሁ የምታዩ ከሆነ ነው። እንደዛ ማይሆን ከሆነ ምን ያደርግላችኋል? ማለት ላይክ ነገ ላይ እኔ የሆነ ቦታ ደርሳለሁ። ነገ ላይ እኔ የሆነ ቦታ ቆማለሁ። ከአሁኑ የተሻለ፣ ከትላንትናው የተሻለ፣ ከዛሬ የተሻለ የሆነ ጥሩ ቦታ አለኝ የምትሉ ከሆነ ነው። ደግሞ አንድ ነገር ልንገራችሁ በእርግጠኝነት በየትም አይነት ቦታ ሆኑ አሁን ካላችሁበት የተሻለ ቦታ እስከሆነ ድረስ ኮሚኒኬሽን ስኪል ይደመስት። በቃ ኮሚኒኬሽን ስኪል ግዴታ ያስፈልጋችኋል። እና ለዛ ነው እንትን እያልኩኝ ያለሁት። አሁን ላይ ስለ ኮሚኒኬሽን ስኪል አይደለም እያወራሁ ያለሁት፣ ግን ኮንፊደንሱ ከሌላችሁ ኮሚኒኬሽን ስኪል ከየትም ነው የማይመጣው። መሰረቱ ነው እንደኔ እንጃ ማንም ሲል አልሰማውም፣ ግን ለምን እንዳልተባለ አላውቅም። ግን ኮሚኒኬሽን የማድረግ ስኪላችሁ ራሱ መሰረቱ ኮንፊደንስ ነው። ኮንፊደንት ካልሆናችሁ እንዴት ነው የውስጣችሁን ሀሳብ የምታወጡት? እንዴት ነው ደፍራችሁ የማታውቁትን ሰው ሄዳችሁ ሰላም የምትሉት? ደፍራችሁ ያላወራችሁን ሰው ደፍራችሁ የምታወሩት? እና ከዛሬ የተሻለ አይነት ቦታ ላይ ራሳችሁ የምትሆኑ ከሆነ ከዛሬ የተሻለ አይነት ቦታ ላይ ይቀመጣሉ ብላችሁ የምትሉ ከሆነ ላይክ ሚ
እንደኔ አይ ነው የሆነ ጊዜ ላይ ወጭስ ከትላንትና ይሻላል፣ በእርግጠኝነት ከዛሬው ይሻላል። እና ለዛ ነው ባይዘው አሁን ላይ እየተጋጋጥኩ ስላችሁ እዳ አሁን ለምሳሌ አብዛኞቹ እዳ ነው ይመስላቸው። ፕሬዘንቴሽን ምናምን ታቀርቢያለሽ ከተባሉ እዳ ላይክ ኦኬ ባይዘው እኮ የሆነ ሰዓት አልፈራም አይደለም ፈራለሁ ስወስድ፣ ግን ኦኬ እሺ ስላችሁ ስስማማ ራሱ ማለት ነው ወይኔ ጉዴ ይሻል ይሁን ልውሰድ እንዴ እያልኩ አይደለም። ባይዘው ኦኬ ኢትስ ኦኬ ወስዳለሁ ነው የምለው። ግን ፈርቻለሁ፣ ግን አይታወቅብኝም። ገባችሁ አይደለ? አክት አድርጉ፣ ባይዘው አክት አድርጉ፣ አክት አድርጉ በደንብ። እና እንደዛ ነው። አልፈራችሁ ማለት ሳይሆን እየፈራችሁ ማድረግ ነው። ኮንፊደንት ናችሁ የሚያስብላል። የዛሬው ቪዲዮ ይሄን ይመስል ነበር። እንግዲህ በብዙ እንደተጠቀማችሁ ምንም ጥርጥር የለኝም። ቪዲዮን ከወደዳችሁት ላይክ አድርጉት። ሰብስክራይብ ካላደረጋችሁ ምንድን ነው የምትሰሩት? ምን እየሰራችሁ ነው እስካሁን ቆይታችሁ ሰብስክራይብ ማታደርጉት? እና ሰብስክራይብ አድርጋችሁ ፋሚሊ ሁኑ። ሀሳብና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ጥያቄም ካላችሁ እንድሰራላችሁ የምትፈልጉት አይነት ቪዲዮም ካለ ኮሜንት ላይ አስቀምጡልኝ። አሁን ላይ ብዙ ሀሳቦች እየተሰጡኝ ስላልሆነ ወዲያውኑ እናንተ ያስቀመጣችሁልኝን ሀሳብ በቪዲዮ መልክ ሰርች አድርጌ ምናምን ኬት ማመጣጥቼ እሰራላችኋለሁ ማለት ነው። ላቭ ዩ ባይ። Lord, you are always on time. I know I got you, so it's alright. Yeah, you are right by my side. I can call